አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ትንሽ ራቅ ያልባችሁ እንደምን ከረማችሁ? ደህና ናችሁ አላችሁ? ሰላም ሰላም። እንግዲህ ዛሬ ከቆይታ በኋላ ዛሬ ብቅ ብያለሁ። ትንሽ አንድ 3 ቀን ሆነኝ ቪዲዮ ከሰራሁኝ ዛሬ መጣሁኝ እና ቤተሰቦቼ የምንላችሁ ነው በምሰራችሁ ቪዲዮዎች ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡ። እንደዚህም በአረብኛ ዙራ እንደዚህም በስራ ዙራ እንደዚህም በተለያዩ ነገሮች እኔ የምችላቸውን ነገሮች ኢንሻአላህ ለእናንተ ላካፍላችሁ እችላለሁኝ። እንግዲህ እንደተለመደው ሁልጊዜ አልነግራችሁ መቼም ቤቱን ላይክ በማድረግ ጀምሮ ነባር ቤተሰቦቼ፣ አዳዲስ ቤተሰቦቼ ደግሞ እንዲሁም ጥሩ ጥሩ መልእክት ጥሩ ጥሩ ትምህርት እንድደርሳቸው ቤቴን ሰብስክራይብ ላይክ በማድረግ ጀምሩት። እንደዚሁም ለምትወዷቸው ለአዳዲስ ልጆች ለአዳዲስ ትምህርት ለሚፈልጉ እኔም ትምህርት ፈላጊ ነኝ። ከእናንተ ብዙ የምጠብቀው ነገር አለ። በዚህ አጋጣሚ አመሰግናችኋለሁ። ሁላችሁም ከእናንተ ፍቅርን ተምሬያለሁ። ከእናንተ ብዙ ነገር ተምሬያለሁ። አንድ ሰው ሶሻል ሚዲያ ሲመጣ ብዙ ነገር አለ እና በጣም ነው አመሰግናችሁ። ብዙ ነገር ከእናንተ የምጠብቀው ነገር አለ ማለት ነው። ቤቱን ላይክ ሼር ሰብስክራይብ በማድረግ ጀምሩት። እንደዚህም ሀሳብ አስተያየት በቪዲዮ ዙራ እንደዚህም የተሳሳትኩት ነገር እንደዚህም ደግሞ ማለቃቸው ነገሮች ወይም ደግሞ ሳለቅ ያጠፋሁት ነገር ካለ ሀሳብ አስተያየት ቪዲዮ ስር ኮሜንት ስር አስቀምጡልኝ እላችኋለሁኝ ማለት ነው። እንግዲህ ዛሬ የመጣሁት ነገር እኔ ያየሁት እኔ የተማርኩትን ነገር ለእናንተ ላካፍላችሁ ነው የመጣሁት። እውነተኛውን ነገር ለመዳም ቅመሞች ነው ማስተላልፈው። እኔም የመዳም ቅመም ነኝ። ከመዳም ኩሽና ሰኪና ነኝ። ላይክ በማድረግ ቤቱን ጀምሩት ማለት ነው። ቀጥታ ወደ ጉዳያችን ስገባ ምንድነው የምላችሁ፣ አንድን ስራ ከመስራታችሁ አንድን ስራ ከማድረጋችሁ አንድን ስራ ከመፍጠራችሁ በፊት ስለ ስራ ምንነቱ ማጣራት አለባችሁ። ያዋጣኛል ወይ? ችለዋለሁ ወይ? እወጣዋለሁ ወይ? ትርፋማ እሆናለሁ ወይ? እንዴት አድርግቼ ውጤታማ መሆን እችላለሁ የምለውን አጣሩ ማለት ነው። እና አንድን ስራ ከመስራታችን በፊት ስራ መፍጠር ብቻ ሳይሆን በቃ ምን እሰራለሁ ማለት ብቻ ሳይሆን፣ አንድ ለምሳሌ እኛ ብዙውን ጊዜ ሀሳብ ላይ የምናውለው ምንድን ነው? ምን እሰራለሁ፣ በቃ ምን ብሰራ መስራት እችላለሁ፣ ወይም ደግሞ ቢያስኩት ብር ምን ይችልልኛል የሚለውን ብቻ ነው ውስጣችን ላይ የምናስቀምጠው። ያ ሳይሆን እና እንዴት ብሰራስ እንዴትስ ባደርግ ውጤታማ እሆናለሁ ብለው ውስጣችሁ ላይ አድርጉ። አንድ ነገር ከማድረጋችሁ በፊት ቼክ አድርጉ። በቃ ዝም ብላችሁ ያገኛችሁትን ስራ መፍጠር ሳይሆን በዛ ስራ እንዴት ለእናንተ ይሆናል ወይ? ከእናንተ ጋር አብሮ ይሄዳል ወይ? ከእናንተ ጎን ያለው ሰው አብሯችሁ ይጓዛል ወይ? በቃ ስራ ከመፍጠራችሁ በፊት ለእናንተ የሚሆናችሁ ከእናንተ የሚሄድ ከእናንተ የሚግባባ ስራ ፈልጉ። በቃ አንድን ስራ እንዳገኛችሁ አትክፈቱ ለማለት ነው። በቃ አትክፈቱ። የምሬን ነው ብላችሁ እኔ ስላየሁት ነው ዛሬ ለእናንተ ለምን አላካፍላችሁም ብዬ የመጣሁት። እኔ የከሰርኩበት ነገር ስላለ አሁን ለምሳሌ እኔ ሱቅ ከፍቼ በጣም ትልቅ ሱቅ አለ የተባለ ሱቅ እኔ ስደትን አይደለም ተመልሼ ስደትን አላይም የምልበትን ሱቅ ከፍቼ ነበር። የምሬን ነው ብላችሁ ሱቅ ከፍቼ ነበር። እውነታውን ንገራችሁ። ግን ደግሞ አንዳንድ ጊዜ ከራሳችን ጋር አብሮ የሚሄድ ስራ መሆን አለበት። ከራሳችን ጋር አብሮ የሚሄድ ማለት በቃ ኃላፊነቱን እንወጣለን ወይ? ከኛ ጋር አብሮ ያለው ሰው እንደኛ ያንን ነገር ይዛል ወይ? አሁን ለምሳሌ ሱቅ ስትሰሩ ሱቅ አንድ ሰው ወይም 2 ሰው ሆነው ተቀያይረው ኃላፊነት ወስደው ከነሱ የሚጠበቀውን ነገር አድርግተው ከያዙት ሱቅ አዋጭ ነው። ግን ደግሞ ምን አገባኝ ወይም ደግሞ የፈለኩትን ነገር አንስቼ ይሰራለሁ ማለት አያዋጣም። ሱቅ ላይ አንድን ነገር ስትጠቀሙ የራሳችሁ ሱቅ ራሱ ቢሆን በሚዛን ወስዳችሁ የሚገባውን ዋጋውን መክፈል አለባችሁ። ዋጋውን እዛ ላይ ማስቀመጥ አለባችሁ። ለምሳሌ እኔ ሱቅ ላይ የትኛውም ሱቅ ላይ ሲሄድ በሚዛን ተለክቶ እኔ የምፈልገውን ነገር በሚዛን ተለክቶ ዋጋውን ከፍዬ ነው አይደል የሚሰጠኝ። ልክ እንደዛ እኔም ሱቄ ቢሆን እንደፈለኩ ማንሳት አልችልም። ምክንያቱም ሱቅ አዋጭ የሚሆነው ትርፉን ማቀው ያንን ነገር ቦታውን ገንዘቡን ስመልስለት ብቻ ነው። ገባችኋ? እኔ የትኛውም ሱቅ ስሄድ ዋጋውን ከፍዬ ነው የማመጣው። ስለዚህ ደግሞ ሱቄም ቢሆን ያኛውን ዋጋውን አስቀምጬ ትርፉን ከሳራውን አውቃለሁ ማለት ነው። ከዛ እና ምን አገባኝ ብለን እንደፈለግን የምንወስድ ምን አገባኝ ብዬ ገንዘቤን እንደፈለኩ በቃ የራሴ ነው ብዬ እንደፈለኩ የምጨማለቅበት
ነገር ከሆነ የትኛውም ስራ ሊያዋጣን አይችልም። ስለዚህ ቤተሰቦቼ የምንላችሁ እወዳለሁ፣ ምን እሰራለሁ ብቻ ሳይሆን ምን ከኔ ጋር አብሮ ይሄዳል፣ እንዴትስ ባረግ እዋጣዋለሁ ወይም ያዋጣኛል ወይም ትርፋማ ሆናለሁ የሚለው ውስጣችሁ ላይ ያስገነዝቡ እና ደግሞ ወይም ባል ወይም ወንድም ከእናንተ ጋር አብሮ የሚሰራ ሰው ያንን ስራ አብሮ የሚሰራ ሰው ምን አይነት ሰው መሆን አለበት፣ እንደኔ መሆን አለበት ወይም ደግሞ እንደኔ ኃላፊነት የሚወጣ ለዛ ነገር የሚቆረቆር ሰው መሆን አለበት ማለት ነው። ገባችኋ? እኔ ስላየሁት ነው። ከስር ያለ እልል ያለ ሱቅ ከፍቼ ባዶ ከርቶኔ ሰብስቤ የገባሁበት ጊዜ ስላለ ይሄን ነገር ለምን ለእናንተ አላካፍላችሁ? ለምን ለመዳም ቅመሞች ጠቃሚ ስለሚሆን ለምን ለእናንተ አላሳልፍም? በቃ ለምን አላስተላልፍም የሚለውን ለእናንተ ይዤላችሁ መጥቻለሁ። ዛሬ እንግዲህ ተጠቃሚ ትሆኑበታላችሁ። ቢያንስ ቪዲዮን እስከ መጨረሻ ብታዩት ለአንዳንድ ቤተሰቦች ተጠቃሚ ትሆናላችሁ ብዬ አስባለሁ። ኢንሻአላ ይሄ ቪዲዮ እንዲደርሳችሁ ተስፋ አደርጋለሁኝ። የመዳም ቅመሞች የትኛውም ስራ ስትከፍቱ አጥኑ። ተጠቃሚ የምትሆኑበትን መንገድ በዚህ መንገድ ማሄድ ትችላላችሁ ማለት ነው። በቃ እኔ ብር አለኝ ይሄን መስራት እችላለሁ ማለት ብቻ ሳይሆን ያዋጣኛል ወይ፣ ኃላፊነት ያወጣለሁ ወይ፣ ከኔ ጋር አብሮ ይሄዳል ወይ፣ ትርፋማ ያደርገኛል ወይ የሚለውን ውስጣችሁ ላይ ያስገቡ ማለት ነው። በቃ ይሄንን ነው የምላችሁ። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። እጠብቃችኋለሁ። ጥሩ ሀሳብ፣ ጥሩ ገንቢ ቃላቶችን እንድታስቀምጡልኝ እናም ደግሞ ላይክ፣ ሰብስክራይብ እንድታደርጉኝ በትህትና ጠይቃችኋለሁ። ለብዙ ለመዳም ቅመሞች ተደራሽ እንዲሆን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉልኝ ማለት ነው። በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። እወዳችኋለሁ። ላይክ አድርጉ እሺ። ላይክ ሰብስክራይብ እያደረጋችሁ ይሄ ቪዲዮ ጠቃሚ ይሆናችኋል ብዬ አስባለሁ እና እንግዲህ ከኔ የሚጠበቀውን እኔ ያየሁትን ነው ምነግራችሁ ማለት ነው። ከኔ የወሰድኩትን ትምህርት እኔ አሁን በቃ ትልቅ ትምህርት ወስጃለሁ። ለምን እንደሆነ ታውቃላችሁ? ምን መስራት እንዳለብኝ አሁን ለይቼ አውቃለሁኝ። ምን ተጠቃሚ እንደሚያደርገኝ ለይቼ አውቃለሁኝ። በቃ አንድ ሰው ውድቀት ሲመጣበት፣ አንድ ሰው ከሰራ ሲመጣበት ይማራል። ወድቆ መነሳት የሚባል ነገር አለ። ያ ሰው ጠንክሮ ነው የሚነሳው። ወድቆ መቅረት ደግሞ ከባድ ነው። ወድቃችሁ መቅረት ሳይሆን በቃ ተቋቁማችሁ ያንን ከሳራ ለመቋቋም እና ለማለፍ በቃ መጣር አለባችሁ፣ በምትችሉት በጉልበታችሁ አክል ማለት ነው። እና እንዳላበዛባችሁ ይጠቅማችኋል ብዬ ነው። ላይክ በማድረግ ቤቱን ጀምሩ። ይጠቅማችኋል። በቃ የሚጠቅማችሁ ስሙት፣ እስከ መጨረሻ ስሙት። በቃ እኔም ቪዲዮ እስከ መጨረሻ ስሙት። ላይክ አድርጉ፣ ሼር አድርጉልኝ። ሹክረን ጀዛኩሙላህ ከይረን። ክርስቲያን ቤተሰቦቼ በያላችሁበት ፈጣሪ ይጠብቃችሁ። ሙስሊሞችም እህት ወንድሞቼ በያላችሁበት፣ በስደት ያላችሁ ሀገርም ያላችሁ ፈጣሪ በያላችሁበት ሰላማችሁን ብዝት ያድርግላችሁ። አገራችን ሰላም ያድርግልን። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ። ወዳችኋለሁ።